የኢትዮጵያ ሬዲዮ ነው። ኢትዮጵያን እንቃኛት። ይህ ፕሮግራም የኢትዮጵያን ባህል፣ ታሪክ፣ ቅርስና የተፈጥሮ መስህቦች የምንዳስስበት kun raadiyoo Itoophiyaati. Raadiyoon Itoophiyaa wiixataa hanga jimaataatti ganama sa'aatii 12 hanga tokkootti dambalii gabaabaa meetir baandii 31 41 fi 49 irratti kiloheerzii dambalii giddu galeessaa 594 684 828 855 873 fi 972 irratti sagantaa afaan oromootiin dabarsuu amma jalqaba. ganama keessaa አንሶብያ አዲስ ባህሪ ልታመጪ ነው? ችግር ካለ ተናገር። እንችላለን አልኩ እኮ ጌት። ሌላ ምን ማለት ነበረብኝ? በሆነ ነገር የተከፋሽ ይመስላል። ያስከፋሽን ነገር ባላውቀውም ያኮረፍሽው ግን እኔ ይመስላል። ታዲያ ማኩረፊያ ብትሆን ትጠላዋለህ? ማኩረፊያ ለማናቸው ነገር መሸሻ ከለላሽ ብሆን ደስታውን አልችለውም። የቀን ቅኝት የዘፈን ምርጫና ልዩ የመዝናኛ ዝግጅት። እንደምን ሰነበታችሁ? አዘጋጅና አስተናጋጆቹ ብርሃኑ ገብረ ማርያምና የወይንሸት አስፋው ከስርጭትና ከስቱዲዮ ቴክኒሻኖች ጋር በመሆን ቆይታችሁን እንጠይቃለን። አማን ሆነን የጀመርነው ፕሮግራም በያላችሁበት ሰላም ይሰጣችሁ ዘንድ ምኞታችን ነው። እናንተስ አማን ሰላም ናችሁ? ከመኖር መሰንበት እንዲሉ በህይወት እስካለን በጊዜ ጥላነት ብዙ ይታይበታል። ናፍቆት ውስጡን የናጠው ምን ያህል ጊዜ ቢረዝምም ጊዜ በናፍቆት ከተመኘው ጋር ያገናኘዋል። ክፋት በደግነት ይሻራል፣ ማጣት በማግኘት ይተካል፣ ሐዘን በደስታ ይለወጣል፣ መለያየትም ጊዜ ለሰጠው በመገናኘት ደምቆ ይዳመቃል። ወይንሸት በአስረጅ ተለምዶ ቂያንም ተጋሪ የማን መሆን ድርሻው ወካይ ለተጠሪ መልካም ስም ነው ኗሪ እንደ ስምነቱ ህያው በቁም ነገር የማይሞት ቢሞቱ ይላል ለመግቢያችን የወሰድነው የሰይፍ ሰመረ ግጥም። ከንጋት እስከ ንጋት በትጋት ኤፍኤም አዲስ 97.1
አድማጮቻችን በመከታተል ላይ የምትገኙት ከኤፍኤም አዲስ 97.1 የሚተላለፍላችሁን ስርጭታችን ነው። ቀደም ሲል የተከታተላችሁት ከ4 ሰዓት እስከ 5 ሰዓት ማለት ነው የአፍሪካን ጃዝ መንደር የሙዚቃ ዝግጅትን ነበረ።